ፊልማችን የሚጀምረው አንድ ዩ የሚባልን ሰው በሮኬት ውስጥ ተቀምጦ ወደ ጨረቃ ሲሄድ ያስመለክተናል። ነገር ግን አንድ ፓይ የሚባል በጣም ትልቅ የሆነ አስትሮይድ ወደ ምድር እየተምዘገዘገ እየመጣ ነበረ። ይህም አስትሮይድ በድሮ ጊዜ ወደ ምድር ወድቆ ዳይኖሶሮችን ካጠፋው አስትሮይድ የበለጠ ትልቅ ነበር። ሰዎችም እሱን ለማጥፋት ሲሉ ጨረቃ ላይ ትልቅ እቅድን አቅደው ይሰሩ ነበረ። ዩም ወደዚህ የጠፈር ጣቢያ ነበር ሲሄድ የነበረው። በዚያም የጠፈር ጣቢያ ብዙ ሰዎች ይሰሩ ነበረ። እቅዳቸውም ትልቅ የአቶሚክ ቦምብን ተጠቅመው አስትሮይዱን ለመምታትና ፍርስራሹን በጨረቃ ላይ መጣል ነበር። ለ8 ዓመታትም ያለመታከት ጠንክረው ከሰሩ በኋላ ሁሉም ሰው በዚያ ተልእኮ ውጤታማ ነበሩ። ስራቸውንም ከጨረሱ በኋላ ዩና ጓደኞቹ ወደ ምድር ለመመለስ ይዘጋጃሉ። ወደ ምድር ከመመለሱ በፊት ለሚወዳት ለኮማንደር ዚን ፍቅሩን ለመግለጽ ስለፈለገ ወደ ክፍሉ ተመልሶ ደብዳቤ ይጽፋል። የጆሮም ማዳመጫ አድርጎ ዘፈኖችን እየዘፈነ ደብዳቤውን አንድ በአንድ እያረገ መጻፍ ይጀምራል። በዚያም ጊዜ ዙ የተባለ ጠፈርተኛ እየፈራ ለኮማንደር ዚን አንድ መረጃን ይሰጣታል። የሆነ ትልቅ ችግር ይፈጠራል። በሚቀጥለው ግማሽ ሰዓት ውስጥ 2 የአስትሮይድ ፍርስራሾች በጨረቃው ላይ ሊወድቁ እንደሆነ ያውቃሉ። ኮማንደር ዚንም ሊደርስ ነው የሚል ዜና ስትሰማ የጠፈር ጣቢያውንም ወዲያውኑ እንዲለቁ ትዕዛዝ ትሰጣለች። ሁሉም ሰው ወዲያውኑ ወደ ሮኬታቸው በፍጥነት ይሮጡ ጀመር። ዩ ግን አሁንም የፍቅር ደብዳቤውን በመጻፍ ተጠምዶ ነበረ። በጆሮ ማዳመጫው ምክንያትም ምንም የማስጠንቀቂያ መልእክትን አልሰማም ነበር። ግን ከተወሰነ ደቂቃ በኋላ የመጀመሪያው ሮኬትን ያያል። ባየውም ሰዓት ወደ ሮኬቱ በከፍተኛ ፍጥነት የያዘውን መኪና ይነዳው ጀመር። በሰዓቱም 6 ያልተነሱ ሮኬቶች ነበሩ። እነሱንም ባየ ሰዓት ዩ ትንሽ እፎይታ ይሰማዋል። ነገር ግን ከዚያ በድንገት 5 ሮኬቶች በአንድ ጊዜ ይበራሉ። አንድ የመጨረሻ ሮኬት ብቻ ነበረ የቀረው። እሱም ቲሞቹን ብዙ ጊዜ ለማናገር ቢሞክርም ሳይሳካለት ይቀራል። ከዚያም ሌላ አንድ ሮኬት ውስጥ አንድ ሰው መኖሩን ባየ ሰዓት መኪናውን በሙሉ ፍጥነት አዙሮ ይነዳዋል። ግን ከዚያ በመንገዱ ላይ ትልቅ ጉድጓድ ያጋጥመዋል። በፍጥነትም እየነዳ ስለነበረ ሞተሯን ማቆም ስላልቻለ ከዚያም ወደ ጉድጓድ ውስጥ ይወድቃል። ከጉድጓድ ውስጥም በሚወጣበት ጊዜ የቀረው ሮኬትም ጥሎት ይበራል። በዚያም ሰዓትም የአስትሮይዱ ፍርስራሾች መውደቅ ይጀምራሉ። ዩም ራሱን ለማትረፍ ወደ አንድ ጉድጓድ ውስጥ ለመደበቅ አስቦ ሲሮጥ በድንገትም የአስትሮይዱ ፍርስራሽ ወደ ጉድጓድ ውስጥ ይወድቅና ዩም ይመታል። በዚያ ምክንያትም ዩ ራሱን ስቶ ለተወሰነ ጊዜ ይተኛል። ዩ ወደ ንቃተ ህሊናው በተመለሰ ጊዜ እሱን ወደ መሬት በተመለከተ ጊዜ እሱም ወደ መሬት መመለስ በጣም ከባድ እንደሆነ ይረዳል። ነገር ግን በጣም ትልቅ የሆነ አስትሮይድ ከመሬት ጋር ተጋጅቶ መላ ምድሪቷም ትጠፋለች። ለቀሩት 6 ወራትም ምድር ላይ የቀረ ሰው ካለ ለማግኘት ያለመታከት መሞከሩን ይቀጥላል። ነገር ግን ምንም አይነት ግንኙነትን ስላላገኘ እጣ ፈንታውን አሜን ብሎ ተቀብሎ ቀሪውን ህይወቱን ይኖር ጀመር። ለብዙ ሰውም የሚሆን ምግብና ውሃ ነበረው። ከዚያም በኋላ ምኞቱንም ሁሉ ለማሟላት ቆርጦ ይነሳል። የመጀመሪያው ምኞቱ በኮማንደር ዚንግ ክፍል ውስጥ የተወሰነ ጊዜ ማሳለፍ ነበር። ነገር ግን የዚንግ ክፍልን የይለፍ ቃል አያውቅም ነበረ። ሁለተኛ ምኞቱም በጨረቃ ላይ ስካይ ዳይቭ ማድረግ ነበረ። ነገር ግን በመጀመሪያውም ቀንም የሚገርም አወዳደቅን ይወድቃል። ለብዙ ቀናትም ያለማቋረጥ ከሞከረ በኋላም በመጨረሻም ይሳካለታል። በስነ ስርዓት ይንሸራተታል። ይሁንና የኮማንደር ዚንግን ክፍል የይለፍ ቃል ለማግኘት አልቻለም ነበር። በቁጣ መጥቶ በሩንም ያፈነዳዋል። ከዚያም በኋላም ከዚንግ ምስል ጋራም ዴት ያደርጋል። በዚያም ጊዜ በአጋጣሚ ዩ የዚንግ ምስል ላይ ካቻፕ ያፈሳል። ይህንንም አጋጣሚ በመጠቀም የዚንግን ፎቶ ከንፈር ይስማል። ዩ ይህንንም ድርጊት በሚያደርግበት ሰዓት ሙሉ የቡድኑ አባላት በካሜራ እየተመለከቱት ነበር። ኮማንደር ዚንግም ይህንን በምትመለከትበት ሰዓት በጣም ትደነግጣለች። በመሃልም ኔትወርክ ስለጠፋ ዚንግ ብቻ ነበር ዩን የምትመለከተው። ዩ ምንም አይነት አደገኛ ችግር ውስጥ ያለ አይመስልም ነበር። ስለዚህም ዚንግ የዩን የማዳን ተልእኮ ለማቋረጥ ትወስናለች። ሊቀመንበሩ ያንግ ግን ለቡድኖቹ ይነግራቸዋል። የዩን ታሪክ ለህዝብ በቀጥታ ስርጭት እንዲተላለፍ መንግስት ይወስናል። ምድሪቷን በአስትሮይዱ ከተመታች በኋላ 30% የሚሆን መሬቷ በውሃ ተሸፍኖ ነበር። በዚያም ምክንያት የሰው ኑሮ ሙሉ በሙሉ ተለውጦ ነበር። እናም አሁን መንግስት በዩ በኩል ህዝቡ ላይ አዲስ ተስፋ እንዲፈጠር ያደርጋል። ነገር ግን የጠፈር ተመራማሪዎቹ ዩ ለዚህ ተግባር በቂ እንዳልሆነ
ያምኑ ነበር። ኮማንደር ዚንግም የዩን ድምፅ አጥፍተው ለህዝቡ ለማሳየት እና እንደፈለጋቸው ነገሮችን እንዲናገሩ ለማድረግ ይወስናሉ። ከዚያም በኋላም ዚንግም ለህዝቡ የውሸት ታሪክን እሱ እንደሚለው ይህንንም ያደርጋሉ። የጠፈር ጓደኞቹንም ለማዳን ሲል በእዛ የጠፈር ጣቢያ እንደቀረ ኮማንደር ዚንግ ስለ አዲስ ህይወቱ ለዓለም ህዝብ ትናገራለች። 196 ቀናት ካለፈ በኋላ ዩ አንድ መድኃኒት ለመውሰድ ወደ መጋዘኑ ይሄዳል። በዚያም ሰዓት የዩ ድምፅ አስመስሎ የሚናገረው ፍሎቲስት ያስመለክተናል። ለፍሎቲስቱ ምንም አይነት ስክሪፕት አልሰጡትም ነበረ። በዚያም ጊዜ ዩ ወደ መጋዘኑ ሲሄድ አንድ አዲስ ነገር ይመለከታል። በመጀመሪያ ላይም እሱ ዩ ቆንጂዬ ሴት ልጅ መስላው ስለነበረ እሷን ለማናገር ይሞክራል። ነገር ግን ወደ እሷ እንደደረሰ ሲመለከታት አንድ ትልቅና ጠንካራ ካንጋሮ መሆኗን ያያል። እናም በተመሳሳይ ጊዜ የቀጥታ ስርጭቱ ሲጀምር የካሜራው እይታ በቀጥታ በዚያ ካንጋሮዋ ፊት ላይ ይሆናል። የድምፅ አርቲስቱም የካንጋሮዋን የአፏን እንቅስቃሴ እያየ ያወራ ይጀምራል። ኮማንደር ዚንግም ልታስቆመው ትሞክራለች። ነገር ግን ሰዓቱ ረፍዶ ነበረ። በጣም ብዙ ሰዎችንም ይህንን ነገር ተመልክተው ነበረ። እናም በዚህ ስራቸው ኮማንደር ዚንግ እና ዙ በሊቀመንበሩ ፊት ይቀርባሉ። ያመጡትንም የድምፅ አርቲስት እንዳልሆነና በተለያዩ የሶሻል ሚዲያ ላይ የተለያየ ድምፅ እያወጣ የሚቀልር ሰው መሆኑን አላወቁም ነበረ። እናም ከዚህ ስህተታቸው በኋላ ኮማንደር ዚንግ ትወስናለች። በዚያም ሰዓት ዩ የካንጋሮ ልብስ ለብሶ ወደ ካንጋሮ ይቀርባል። ካንጋሮም ዩ መሆኑን ሲያውቅ ይደበደበው ጀመር። በዚያም ሰዓት የድምፅ አርቲስቱ ይህን ድርጊት ሲያይ ክትክት ብሎ መሳቅ ይጀምራል። ዚንግም በዛ ሰዓት ለጥፋቷ ሙሉ ለሙሉ ኃላፊነት ትወስዳለች። በዚሁ ቅጽበትም አንድ መረጃን ትሰማለች። ዩና ካንጋሮ ቅልጥ ያለ ፋይት ውስጥ ሊገቡ እንደሆነና ሁሉም ሰው በግርምት ፋይቱን ይከታተሉ ነበር። ነገር ግን ካንጋሮ ጥንካሬ ስላለው ዩን በዝረራ ይጥለዋል። እሱም ራሱን ይስታል። በምድር ላይ ያሉ ሰዎችም ተጨንቀው እሱን ለማናገር ይሞክራሉ እና እሱ ግን ወደ ንቃተ ህሊናው ሲመለስ በመነጋገሪያው ቻናል ላይ ያሉትን መስመሮች ሲመለከት በደስታ ማልቀስ ይጀምራል እና የእሱን ድምፅ ማይሰሙት ይመስለዋል። ቢሆንም ግን እሱ ደስ ብሎታል። ሰዎችም በምድር ላይ እንደተረፉ ያውቃል። ይህንንም ካወቀ በኋላ ከካንጋሮዋ ጋር ተያይዘው ወደ መኪና ውስጥ ተቀምጠው ወደ ተበላሸው አፖሎ 18 ይሄዳሉ። በዚያም ወደ ምድር እንዲመለሱ የሚያደርጋቸው አንድ ሮኬት ነበር። ዩም ያ ሮኬት ለማግኘት የሚችለውን ጉልበት ተጠቅሞ ለማግኘት ይሞክራል። ከዚያም ሁሉም ትኩረቱን የጠፈር ጣቢያውን እንደገና መጠገን ነበር። ሁሉም ሰው ይህንን በሚመለከቱበት ጊዜ በጣም ይገረሙበታል። ስለሱ ሲያጣሩ ፍላይት ዳይናሚክ ኢንጂነር እንደሆነ ያውቃሉ። በአንደኛውም ቀን ዩ ያላቸው አየር በአደጋው ምክንያት እያለቀ እንደመጣ ሲያውቅ ካንጋሮውን እዛው ጥሎ ለመመለስ ይሞክራል። ነገር ግን ካንጋሮ በግዳጅ ወደ ጠፈር ጣቢያው ይመልሰዋል። ዩ ወደ ጠፈር ጣቢያው እንደተመለሰ የሆነ ሀሳብ ይመጣለታል። የጦር መሳሪያውንም እንደ ኢንጂን ሊጠቀምበት ይችላል። ነገር ግን ብዙ ጊዜ ይወስድበታል። የበለጠም አደጋ ነበረው። ቢሆንም ካንጋሮ ሊያግዘው ዝግጁ ነበር። ይህንንም ሲሰማ የጠፈር ተመራማሪው ጁ ለመላው ቡድኑ አሳወቀ። ይህንንም ስራ በእርግጠኝነት ሊሰራ እንደሚችል ያስባል። ነገር ግን የፕሮቶታይፕ ሞተሩ በፀሐይ ፓናሎች የተጎላበተ በመሆኑ ለሱ አስቸጋሪ ነበር። ይህንንም ለማድረግ የፀሐይ ኃይል ያስፈልገው ነበር። ይህንንም ማድረግ እንደማይችል አስበው እቅዳቸውን ይተውታል። ዩ ግን ፀሐይ ስትጠልቅ ወደ ተቃራኒ አቅጣጫ መንዳት ይጀምራል። እሱ ከፀሐይ ብርሃን መውጫ ነበር። ወደ ጨረቃ መሄድ አልቻለም፣ ምክንያቱም ፀሐይ ስትጠልቅ በጣም ቀዝቅዛ ስለነበር ነው። ይህንንም ካላደረገ ባትሪ አልቆበት መንገድ ላይ ሞቶ እንደሚቀር ስላሰበ ነበር። ስለዚህም ዩ ፀሐይን እየተከተለ መንዳት ይኖርበታል። በአጠቃላይ 41 ቀናት አሉት። ነገር ግን 28ኛው ቀን ካንጋሮ እና ዩ ሙሉ ለሙሉ ደክመው እጃቸውንም አስረው ነበር የሚነዱት። ያለ እረፍትም ከነዱ በኋላ በመጨረሻ ሞተሩ ላይ ይደርሳሉ። ልክ እንደደረሱም ካንጋሮ ደጋግሞ አንድ ቁልፍ መጫን ይጀምራል። የነካውም ቁልፍ መቁጠር ይጀምራል። የነካውም ቁልፍ እንደ እድል ሆኖ የኢንጂኑ ቼክ ማድረጊያ ቁልፍ ነበር። የካንጋሮ ድርጊትም ዩን ስላናደደው ወደ አንድ ቤት ውስጥ ይቆልፍበታል። ከዚያም በኋላ ሁለቱም ተያይዘው ወደ ጠፈር ጣቢያው እየሄዱ ሳለ በመንገድ ላይ ካንጋሮ የታሰረበት መኪና የካንጋሮ የታሰረበት መኪና ከመኪናው ይለያል። ብዙ ከተጓዘ በኋላ ዩ ይህንንም ያውቃል። እንዳይመለስ ብዙ ተጉዟል። ጥሎ እንዳይሄድም ያሳዝነዋል። ዩ ካንጋሮውን ለመውሰድ ከተመለሰ የፀሐይ ብርሃን ሊያመልጠው ይችላል። ዩ ካንጋሮውንም እዛው ትቶ ለመመለስ ይወስናል። ሁሉም ሰው ይህንንም ባዩ ጊዜ በጣም ተገርመው ነበር። ነገር ግን ከጥቂት ደቂቃ በኋላ በሚገርም ፍጥረት ወደ ካንጋሮዋ ይነደዋል። በመጨረሻ ካንጋሮዋ
ዋጋ ይደርሳል። ነገር ግን በምድር ላይ ያሉ ሰዎች ሂሳብ ሲሰሩ ዩና ካንጋሯ በጊዜ ወደ ጠፈር ጣቢያው እንደማይመለሱ ይረዳሉ። በዚያም ጊዜ ኮማንደር ዚንግ ሁሉን ሰዎች በተቻለ ፍጥነት ሉና የምትባል ሮቦት እንዲያገኙ ትዕዛዝ ትሰጣለች። በባትሪዋም እርዳታ ወደ ጠፈር ጣቢያው እንድትመልሳቸው አስበው ይፈልጓት ጀመር። ዩና ካንጋሮ በዚያ ጊዜ እንቅልፍ ሳይተኙ ለረጅም ሰዓታት ስለቆዩ ሁለቱም በጣም ይደክማቸዋል። ፀሐይ ከጠለቀች በኋላ የባትሪ ቻርጃቸው 5 ሰዓት ብቻ ነበር። ከዚያም ሉና የምትባለው ሮቦት በድንገት አክቲቬት ትሆናለች። ዩና ካንጋሮን መፈለግ ትጀምራለች። በዚያም ሰዓት ዩ የመኪናው ባትሪ ያልቅበታል እና ከመኪናው ይወርዳሉ። በዚያም ተመራማሪው ዙ የሮቦቷን ባትሪ ኮንትሮለር ወስዶ እነሱ ጋር ለማድረስ ይሞክራል። ነገር ግን በድንገት ሮቦቷ ባትሪ ትጨርስና ወደ ገደል ትወድቃለች። ይህንንም ድርጊት በምድር ላይ ያሉ ሰዎች ሲያዩ በጣም ያዝናሉ። በዚያም ሰዓት ዩ ስለ ኮማንደር ዚንግ ማለም ይጀምራል። ከጥቂት ጊዜ በኋላ ሲነቃ ካንጋሯ በመስታወት ውስጥ ያለውን ነጸብራቅ ስትከታተል ተመለከተ። ዩም አንድ ሀሳብ ብቅ ይልለታል። ካንጋሮውንም ገመድ አስሮ እሱ ከኋላ እየተሸራተተ ጉዞውን ወደ ጠፈር ጣቢያው ያደርግ ጀመር። ነገር ግን በድንገት አንድ ትልቅ የሆነ ጉድጓድ ፊት ደረሰ። ነገር ግን ዩ በጥበብ የናይትሮጅንን ታንኮች ተጠቅሞ ጉድጓዱን ይዘለዋል። በምድርም ያሉ ሰዎችንም ይህንንም ሲመለከቱ በጣም ይደሰታሉ። ሰዎችም አዲስ ተስፋ ይታያል። በጀግንነቱ ምክንያትም በምድር ላይ ብዙ ማዕረጎችን ተሰጡት። የተሰጡትንም ማዕረጎች ሊቀመንበሩ ይቀበሉለታል። ኮማንደር ዚንግም ለሊቀመንበሩ በሚቀጥሉት 3 ወራት ውስጥ የመገናኛ መስመሮችንም ጠገኑ እንደሆነ ትነግረዋለች። በዚያም ምክንያት ዩን ሊያገኙት ይችላሉ። ነገር ግን ቀስ በቀስ ወደ መደበኛ ሁኔታው መመለስ ይጀምራል። ነገር ግን እነሱ አላወቁም ነበር አሁንም ፓይ የተባለው አስትሮይድ እንዳለ። አብዛኛዎቹ የህብረተሰቦቹ ክፍል አደጋ ላይ ነበሩ። ካንጋሮ እና ዩ ሲጫወቱ በድንገት ካንጋሮ የሆነ ኤሌክትሪክ ይነካል። ከዚያም በኋላ ዩ በስክሪኑ ላይ ምልክትን ያያል። ይህንንም አይቶ መደሰት ይጀምራል። ይህንንም ካንጋሮዋ እንዳረገች ሲያይ ተስፋ በመቁረጥ ስሜት ሆኖ በምድር ላይ የቀረሰው እንዳሌለ እና መጀመሪያም ካንጋሮዋ ስትነካው እንደሰራ ይረዳል። በዚያም ምክንያት በጣም ያዝናል። ኮማንደር ዚንግም በምትችለው አቅም የመገናኛ መስመሮችን ለመጠገን መስራት ትጀምራለች። ከጥቂት ቀናትም በኋላ ዩም ለካንጋሮ ሴት የካንጋሮ አሻንጉሊት አዘጋጅቶለት ሁሉም ነገር ስላስጠላው ራሱን ለማጥፋት ከጠፈር ጣቢያው ይወጣል። ይህንንም ኮማንደር ዚንግ በምትመለከትበት ሰዓት ለዓለም ሕዝብ ሁሉ እርዳታ ትጠይቃለች። በዚህም ሊረዷት ይስማማሉ። የስልካቸውን የእጅ ባትሪ በጨረቃ ላይ ያበራሉ። ዩም የራሱን ሄልሜት ሊፈታ ሲል በድንገትም ወደ ምድር ላይ ያያል። ይህንንም አይቶ በጉልበቱ ተንበርክኮ ስቅስቅ ብሎ ማልቀስ ይጀምራል። ከተወሰነ ሰዓት በኋላም ወደ ጠፈር ጣቢያው ተመልሶ የመገናኛ ቁልፉን ያበራል። እናም በመጨረሻም ሁሉንም ጓደኞቹን ያያቸዋል። እነሱም የእሱ ድርጊት በቀጥታ በላይቭ እንደተላለፈ ይነግሩታል። እሱ ግን ምንም አልተናገረም። ሰዎች ሁሉም ኮማንደር ዚንግን ከፊቱ ያቆማሉ። ሰላም እንዳለችውም ወዲያውኑ ደስተኛ ይሆናል። ለሚቀጥሉት ጥቂት ቀናት ሁሉም መሐንዲሶች ዩ የጠፈር ጣቢያውን እንዲጠግን ይረዱታል። ነገር ግን ኮማንደር ዚንግን በማየቱ ብቻ ደስተኛ ነበር። እናም በመጨረሻም የጠፈር ጣቢያው ከተስተካከለ በኋላ አንድ ምሽት ላይ ከኮማንደር ዚንግ ጋር ብቻውን ለመነጋገር እድል ያገኛል። በዚያም ጊዜ ለዚንግ ይነግራታል። የጥገና ክፍል ውስጥ የገባው በእሷ ምክንያት እንደሆነ ይነግራታል። በመጀመሪያም በዚያ ክፍል ውስጥ ለመስራት ዝግጁ አልነበረም ነበር። ነገር ግን በእሷ አጠገብ በሚያልፍበት ጊዜ አይኖቹም እሷ ላይ ይወርቃሉ። እሷንም እንደተመለከታት ይወዳታል። እሱ ያሰበው በጨረቃ ላይ ከእሷ ጋር መቆየትና ጊዜያትን ለማሳለፍ ነበር። ከዚያም በኋላ እሷ በጥገና ክፍል ውስጥ አነስተኛ ስራም ቢሆን ለመስራት ዝግጁ ይሆናል። ኮማንደር ዚንግም የእሱን ንግግር ከሰማች በኋላ ትነግረዋለች። በሮኬት ውስጥ ተቀምጣ እንደተመለከተችው በዚያም ጊዜ ትታው በመሄዷ እንደተጸጸተች ትነግረዋለች። በቀጣዩም ቀን ካንጋሮና ዩ ወደ ምድር ለመመለስ በጣም ተዘጋጅተውና በቡድን ለመስራት ይነሳሉ። በመጨረሻም የጠፈር መንኮራኩሩን በትክክል ያሳርፋሉ። ሰዎች ሁሉም በጣም ተደስተው ነበር። ምክንያቱም ካንጋሮና ዩ በጨረቃ ላይ 923 ቀናትን ካሳለፉ በኋላ በመጨረሻም ወደ መንኮራኩሩ ይደርሳሉ። በዚያም ሰዓት ዚንግ አስቸኳይ ስብሰባን ጠርቶ ሁሉንም ሰበሰበ። ስለ ፓይ ግዝፈትና ወደ ምድር በፍጥነት እየመጣ እንደሆነ ይነግራቸዋል። ሊቀመንበሩ ግን እነሱን የሚያድነው አንድ ሰው ብቻ እንደሆነ ያምን ነበር። ምክንያቱም ዩ የያዘው ሞተር በራሱ መሳሪያ ነበር። ከዚያም ሰው ከእርሱ በስተቀር ሌላ ሰው አልነበረም። እሱም ዩ ነበር የሚያድናቸው። ይህንንም ስትሰማ ኮማንደር ዚንግ ወደ መቆጣጠሪያው ክፍል ሄዳ ቀጥታ ስርጭቱን ታቋርጠዋለች። በዚህም ምክንያት ሁሉም ሰው በጣም ይደነግጣሉ። ግን ከዚህ በፊት ዩ የሚያወሩትንም ሁሉ አስቀድሞ ሰምቶ ነበር። የተናገሩት
ያሉትንም ሁሉ በኤርፎን ሰምቶ ነበር። እናም ሚሳኤሉ ሞተር ስላልነበረው ራሱ መንዳት ነበረበት። እሱ ራሱ ሚሳኤሉን ከአስትሮይዱ ጋር ማጋጨት አለበት። እናም ሚሳኤሉ ከመፈንዳቱ በፊት በፍጥነት ወደ ጠፈር ጣቢያው መመለስ ይኖርበታል። በዚህም ተልዕኮ በህይወት የመትረፍ እድሉ በጣም ያነሰ ነበር። ነገር ግን ይሄ ቢሆንም ይህንን ስራ ለመስራት ይስማማል። ምክንያቱም ምድርን ማዳን እንዳለበት ያውቃል። ምድርንም የማዳን ኃላፊነት በሱ ትከሻ ላይ ነበር። ለኮማንደር ዚንግም እንዲህ ብሎ ይነግራታል። እኔ ከሞትኩኝ ለራስሽ ጥሩ ወንድ ፈልጊ ይላታል። ምክንያቱም ብቻዋን አሳዛኝ ህይወትን እንድትኖር አልፈለገም ነበር። በዚያም ሰዓት ሁሉም ሰው ከመሬት በታች ባለው ባንከሮች ውስጥ እንዲገቡ ይደረጋል። ዩም ለካንጋሮ የመቀመጫውን ሲት ቤልት ያስርለታል። ካንጋሮውን በሰላም ወደ ምድር እንዲደርስ ብሎ ነበር። ግን ካንጋሮ ከጓደኛው ጋር መቆየት ፈልጎ ነበር። ዩም ካንጋሮውን ወደ ምድር ከሸኘው በኋላ በመንገዱ ላይም ብዙ ድንጋዮች ያጋጥሙታል። ከእነሱ ውስጥም ከአንዱ ጋር ይጋጭ። ከተጋጨ በኋላ መንኮራኩሯ መሽከርከር ትጀምራለች። እሱንም ለማቆም ሲል አንዱንም የመንኮራኩሩን ዕቃ ይጥላል። ሚሳኤሉ በጥሩ ሁኔታ ላይ ቢሆንም ሞተሩ ግን ጉዳት ይደርስበታል። ኮማንደር ዚንግም ወደ አስትሮይዱ እንደደረሰና ከመንኮራኩር ውስጥ እንዲወጣ ትነግረዋለች። እርሱም ሞተሩ ጉዳት እንደደረሰበት ይነግራታል። አሁንም ምድርን ማዳን እንዳለበት ነግሯት ሚሳኤሉን ወደ አስትሮይዱ ማዞር ይጀምራል። የቀጥታ ስርጭቱንም እንድታስጀምር ይነግራታል። ከዚያም ሚሳኤሉን ከመንኮራኩሩ ነቅሎ ለህዝቡ ሁሉ ስላደረጉለት ድጋፍ እያመሰገናቸው የኮማንደር ዚንግን ተወዳጅ ዘፈን እየዘፈነ በሙሉ ፍጥነት ወደ አስትሮይዱ መሄድ ይጀምራል። ይህንንም በሚመለከቱበት ሰዓት ሁሉም ሰው ማልቀስ ይጀምራሉ። ኮማንደር ዚንግም ማልቀስ ትጀምራለች። አስትሮይዱ ጋም እንደደረሰ የሚሳኤሉን የማፈንጃ ቁልፍ መጫን ይከብዳታል። ከዩ ጋርም የተወሰነ ጊዜ ብቻ ነበር ማሳለፍ የምትፈልገው። ይሁንና ዩ የማፈንጃውንን ቁልፍ እንድትጫነው ይነግራታል። ከጥቂት ሰከንዶችም በኋላም አንድ ትልቅ ፍንዳታ ይፈጠራል። የአስትሮይዱ ፍርስራሽም ወደ ምድር ሲወድቁ ከዋክብት ይመስሉ ነበር። በሚሊዮን የሚቆጠሩ ሰዎች ካንጋሮዋንም ጨምሮ ይህንንም ነገር ይመለከታሉ። በህዝቡ መካከል አንድ ቆንጅዬ ህፃን ለወንድሟ እንዲህ ትለዋለች። ዛሬ ሁላችንም የተረፍነው በሙንማን ምክንያት ነው በማለት ትነግረዋለች። ከ10 ዓመታት በኋላም ምድር ወደ ሰላማዊ ስፍራ ትቀየራለች። የስፔስ አዲሷ ሊቀመንበርም ላሲ ለሁሉም ትናገራለች። አሁንም የሰው ልጅ እንደገና ወደ ጨረቃ ሊሄድ እንደሆነ እናም ኮማንደር ዚንግም ከነሱ ጋር ትሄዳለች። እዛም እንደደረሰች ዩን በጨረቃ ላይ ትመለከተዋለች። እሱንም እንደተመለከተች የደስታን እንባ ታነባለች። አንድ ላይም ሆነው ምድርን እየተመለከቷት ፊልማችን ያውቃል። እስከ መጨረሻውም ድረስ አብራችሁን ስለነበራችሁ እናመሰግናለን።